የሰው ልጅ በህይወት ዘመኑ ለተለያዩ ችግሮች ይጋለጣል። ህይወት እንደ ጠዋት ቤዛ ናት። ማግኘትን በማጣት፣ ከፍታን በዝቅታ፣ ደስታን በሐዘን በቅጽበት ይቀያየራሉ። ተስፋም ከእይታ ተርቃለች። እናታችን ዘምዘም በህይወት ጎዳናዋ ላይ ብዙን አስተናግዳለች። እናታችን ዘምዘም ለእናትነት የከፈለችው መስዋዕትነት يا ربي يا الله يا الله يا ربي يا الله بركة هلو بركة هلو ورمضاناتكم مقبول الله يا الله يا ارحم الراحمين الحمد لله رب العالمين يا الله درس يردد كيف نحياها ونحييها السلام عليكم. السلام عليكم. باش نزل ቸገረኝ መንገድ እሄዳለሁ ቸገረኝ ከማን ጋር የምትኖሩ? ከማን ጋር የምትኖሩ? አንድ የታመመ ልጅ አለኝ በገጠር ነው በገጠር አንድ አምቼው እንትን ማለት ሲያቃተኝ እዚህ መጣሁና በቃ እለምናለሁ ልጁ እግሩ ጣጣት ይባላል ሳኪን አጣጥ ይባል በሰባት ቤት እሱ ሁሉም ዛሬም ነገም ወብልሽ ይደረግልኝ ለምኜ የዛ እሱ ፊት ጠፋ አበልሽ ለጨበሰኩ ቤትም እንደዚህ ቤት ናት አሁን 1500 ብር የት ነው ሰፈራችሁ? ያነኩስ ማለት ነው እንደዚህ ኮሚቴር እንደዚህ ስራ ምናምን የላችሁም ነው ማን እናንተ? ምን ስራ አለ? ግን አትችሉም። እሱማ ልክ ናቸው። ወላሂ ስራ ሳንችል ምን ስራ ነው እችላለሁ። ልጃችሁም ታሞ ተኝቶ ነው? ልጃችሁ ታሞ ተኝቶ ነው? አዎ በገጠር እግር የለው በእግርም አይሄድም። አማርኛም ብዙም አላውቅም። ልጁ እንደዚህ አንድ እግሩ እንደዚህ ነው፣ አንድ እግሩ እንደዚህ ነው። ሁሌ ኦፕሬሽን ይደረጋል። ሁሌ ይፈረፍራል። አይነካኝም፣ ችግር የለውም። እኔ ከፋቲ ድርጅት ከፋቲ እንትን የመጣሁት ከፋቲ እሺ። እና ያው ትንሽ ስጦታ ነገር ልሰጣችሁ ፈልጌ ነበር። ቤታችሁ ቅርብ ከሆነ እዚህ እቃው ተለቅ ስለሚል ላድርስላችሁ። ቤት ቅርብ ነው፣ እዚህ ነው። መጣሽ እኔም ተሸክሜ እሄዳለሁ። ችግር የለውም። ቆይ ስማችሁ ማን ነው? ዘምዘም። ብቻችሁን አሁን እየኖራችሁ ያላችሁት? ቆይ የልጄ ልጅ አለ። ልጅሽስ? ይገባ ነው ዛሬ ትላንት መጣ። ልጅ ወደ ሀገር ቤት ሄዱ? ልጅ አለው? አዎ ልጅ አለው። እሱ ተወለደ ነው ይሄ በሽታ መጥቶ ተወደቀ። አላህ ያርግላት። በቀኝ ነው ፊት ለፊት? ወዴት ነው? ቀጥታ ነው? እሺ ልብስ ችግር የለውም። እሱን አራግፈዋላችሁ ቤታችሁ 1500 ይሄ ለመንኩና በቃ በወሩ እከፍላለሁ። የቀረ የልጄ እልካለሁ። ይበቃቸዋል ግን ለውሎ ምናምን? ምን ላድርግ? ምን አንዳንድ ብር የሰጡኝ ያው እየለመኑ ምን ላድርግ? እና የልጅ ልጃችሁ ደርሷል? አዎ ደርሷል። የደረሰ ስንት አመቱ ነው? 15 አመቱ ነው። እሱስ የመጀመሪያ ልጄ ነው የታመመ። ልጄ ነው ያው ሞት ጨረሰብኝ። በቃ አሁን አንድ ልጅ ነው። እሱም አንድ ወለደ። ሊሄድ ምን አለ ብሎ እሱም ያመዋል። ምን አለ ብሎ መጣ። አንተ ረመዳንን መጣ። ረመዳን ከመጣ ለምኜ እሰጥሃለሁ። ናና እኔ አልችልም፣ አንተ ናና ትወስዳለህ። እዛ እሱ ይሰራል ታዲያ ገጠር የልጅ ልጃችሁ? አሁን መሬት እና እናንተ ታዲያ እዚህ ለምን ትሆናላችሁ? እዚህ ለምን ትሆናላችሁ? እነሱ ጋር ለምን አልሆናችሁም? ምን አለ በገጠር ምንም የለ። ልጄ ምን አምጥቼ ያበላዋል? ጁማቴ አሁን የነገርኩሽ ልጅ ይኖር ነበር፣ ታሞ መጣ። በቃ ያ የታመመ ልጅ በቤት ነው፣ ሁሌ በቤት ነው። አንድ ሴትዮ ነይ ትለምኛለሽ
ይሄ ስራ አቺ ሚሰት ስራ አንቺ አሁን አቺ ብላ አመጣች። እዚህ ረመዳን ከመጣ ማንም ነገር ከመጣ ብላ አመጣች። እና ረመዳን እዚህ ብቻችሁን ለመዋል ነበር ሀሳባችሁ? ረመዳንን ብቻችሁን እዚህ ለመሆን ነበር ሀሳባችሁ? አዎ እዚህ በዚህ አንድ ትንሽ ቤት ነው፣ የጭቃ ቤት ነው። እንደዚህ ነው እሱ። ልጃችሁስ አልታከመም ማለት ሕክምና በደንብ አላገኘም? አገኘ 7,000 8,000 በ3 ወር ቱል ያወጣል። እግሩ ቱል አለበት ይሸጥ እና አልተቆረጠለትም? ተቆርጦ እግሩ ተቆርጦ ሁሉም ቦታ እና መድኃኒት ይሰጣል። የት ነው የታከመው? እሱ የታከመው አጣጥ የሚባል አለ 7 ቤት። እዚህ ለምን አልመጣም? እዚህ መምጣት ከቻለ እንሄዳለን። እሺ ቤት ውስጥ ነው። ውስጥ ዳገት አለበት፣ ወንዝ አለ። ተሻግረን እንወጣለን እኮ እየነገረች ነው። በጣም እናደርስለት መኪና አለ። አንድ ልጅ እንደውልባት። ስልኳን ታውቁታላችሁ? መኪና አለ ከፈልጋችሁ ግማሽ መንገድ አይደርስም። እዛ እኔ አልችለው እንጂ ከዛ ተሸክመው ያደርስላችኋል በመኪና እስከሚሄድ ድረስ። እሺ نداء منا إلينا يجوب خواطرنا ቱሊ ሽታ መጣ። ይሄ መንገድ ግን ክረምት ላይ እንትን አይላችሁ? እንደዚህ በብጄ እንደዚህ ብዬ ወጣት በጣም ያንሸራትታል። ሲነካ ምንም ያንሸራትታል። እናንተ ጠብቁ ጦሳ ألسنا أحق بقلب سعيد أما آن للروح أن تستعيد عهدا جديد فما السير في الخير إلا اختيار وما الخوض في الشر إلا خيار إليك القرار لا لن يغير حالنا إلا نغير أنفسنا هي سنة في كوننا والله قدرها كن أنت أول من يقيم في نفسه عيشا طويل تهدى الصراط المستقيم بادر وغيرها ያርጉልን። እሺ ሰላት ሰይድ ያ ረሱላህ በረካ ረብ በትልቅ ነገር ድረሱልኝ ያ ረቢ ያ አላህ። እኔ ደካማ ነኝ፣ ምንም አላውቅም። እናንተ በትልቅ ነገር ድረሱልኝ። ብስሚላህ ረህማን ረሂም። እኔ ድዋም አላውቅም፣ ዶኢፍ ነኝ፣ ምንም አላውቅም። ያ ረቢ ያ አላህ ያ ረቢ ያ አላህ በረካ ሁሉ አላህ ረመዳናችሁ መቆበል አላህ الله يا ارحم الراحمين الحمد لله رب العالمين نبي اللهم صل